ሰላም ውድ ተመልካቾቻችን፣ በብርሃን ሚዲያ ዩቲዩብ ቻናል በየሳምንቱ የሚቀርብላችሁ የልጆች ዓለም ፕሮግራም ተጀምሯል። የልጆች ዓለም ፕሮግራም ትኩረት የሚያደርገው የልጆች ሕይወት፣ ዓለም፣ ደስታና እንዲሁም የየዕለት ተግባራቸውን ነው። ይህንን ፕሮግራም በየሳምንቱ ልጆች ያሉበት ቦታ ድረስ በመሄድ የምናቀርብላችሁ ይሆናል። ዛሬ የእንግዳችን ቤት ጋር ደርሰናል። ይህንን ፕሮግራም ማቀርብላችሁ እኔ እትዬ ሀርሜ ነኝ። ይህ ፕሮግራም በየሳምንቱ እንዲደርሳችሁ ብርሃን ሚዲያን ሰብስክራይብ ያድርጉ። የእንግዳዬ ቤት ጋር ደርሰናል። ኑ አብረን እንግባ። ሰላም ውድ ተመልካቾቻችን፣ እንኳን ወደ ልጆች ዓለም ፕሮግራም በሰላም መጣችሁ። ዛሬ በማዕከላችን አንድ እንግዳ ይዤላችሁ መጥቻለሁኝ። ይህንን እንግዳ አስተዋውቃችኋለሁኝ። ራስህን እስቲ አስተዋውቀን። ስሜ ቅዱስ ደረጀ ነው። የምማረው ትምህርት ቤት ኢትዮ ፓረንትስ ነው። በጣም ጎበዝ ልጅ። ስንተኛ ክፍል ተማሪ ነህ? ሁለተኛ ክፍል ተማሪ ነህ። እስቲ ስንት ወንድም እህት እንዳለ፣ እናትና አባት ስማቸው ማን እንደሆነ አስተዋውቀን። ሁለት እህት አለኝ። የአባቴ ስም ደረጃ አሰፋ ነው። የእናቴ ስም ቃልኪዳን ተፈራ። በጣም ጎበዝ ልጅ። እንኳን ወደ ብርሃን ሚዲያ ወደሚያዘጋጀው የልጆች ዓለም ፕሮግራም በሰላም መጣ። ፈቃደኛ ስለሆንክ በጣም ነው የማመሰግነው። እሺ ቅዱስዬ፣ ወደፊት ትልቅ ስትሆን ማለት ነው፣ እንደኛ ትልቅ ሰው ስትሆን ምን መሆን ነው የምትፈልገው? በቃል ሳይሆን መሆን የምትፈልገውን ነገር በስዕል እንድትገልጽልኝ ይፈልጋለሁ። ከፈለክ በጽሁፍም ትችላለህ። እዚህ ጋር የተዘጋጀ ብላክቦርድ አለ፣ እዛች ላይ ትጽፍልናለህ። ቅዱስዬ መሆን የሚፈልገውን ነገር እዚህ ጋር በጽሁፍ አስቀምጧል። ውድ ተመልካቾቻችን ማየት እንችላለን። ምንድነው መሆን የምፈልግ ያልከኝ ቅዱስዬ? ኳስ ተጫዋች። በጣም ጎበዝ ልጅ። ሰሞኑን ኳስ ተጫዋች በዝቷል። ብዙ ጎበዝ ኳስ ተጫዋቾች ልናገኝ ነው መሰለኝ። ቅዱስዬ ኳስ ተጫዋች መሆን እፈልጋለሁ ብሏል። ኳስ በጣም ነው የምትወደው? ኳስ በጣም ትወዳለህ። ኳስ ተጫዋች ለመሆን ምን እያደረግክ ነው ያለው? ስፖርት እየሰራ ነው። የት ነው ስፖርት የምትሰራው? ቤት። ምን አይነት ስፖርት ነው የምትሰራው? ፑሻፕ ምናምን። ፑሻፕ ሰውነት ነው የሚያጠነክረው እንዴ? እኔ ግን ፑሻፕ የሚመስለኝ ማለት ነው የሆነ ጡንቻ ምናምን ለማውጣት የሚሰራ ነገር ነው የሚመስለኝ። ነው ወይስ ለኳስ ያስፈልጋል? እንደዛ ያስፈልጋል። እኔ ለነገሩ ብዙም ስለ ኳስ ጨዋታ አላውቅም። ሰሞኑን አንድ የኳስ ጨዋታ ተደርጓል አይደል? የዋንጫ ተከታትላ እስቲ ንገረን ስለዛ። አርሰናልና ፒኤስጂ ነበረ። ፒኤስጂ አሸነፈ። አርሰናልስ ተሸነፈ። ከዛ በፊትስ አርሰናል ዋንጫ አግኝቶ ነበር እንዴ? አንድ ጎል ብቻ ነው ያገባው። አርሰናል አልወሰደም እንዴ? ለካ አልወሰደም። እና ተሳስተህ ነው እንዴ ወስዷል ያልከኝ? አልወሰደም ያልከኝ? እና ቅዱስዬ የዛ ጊዜ የነበረን ደስታ እስቲ ግለጽልኝ። በጣም ደስ ብሎኝ ነበር። ከዛ ውጭ ወጥቼ እየዘለልኩ ሌሊት ስንት ሰዓት ላይ? ጨዋታው እንዳለቀ። የት ሄደህ ነው ያየኸው? ቤት ነው? አይ ኦስካር ሄደ። ከማን ጋር ነው ሄደ ያየኸው? ከእህት ጋር። እሷ የማን ደጋፊ ነበረች? የሲቲ ነበረች። እና እሷ ምን ሆነች? አኮረፈች። ከዛ አንተስ ምን አልካት? እያልክ አናደድካት? በጣም ደስ የሚል፣ ለአርሰናል ደጋፊዎች በጣም ደስ የሚል የደስታ ጊዜ ነበር የነበረው። ስለዚህ በዛ ጊዜ ስለነበረው የደስታ ጊዜ እንኳን ደስ አለ አይደለ? ወደፊት አሁን ያንተ ቡድን እንደ አርሰናል አሁን ዋንጫ እንደበላው ነው የሚሆነው ማለት ነው። በጣም ጎበዝ ልጅ።
እና አንተ ወደፊት ኳስ ተጫዋች ነው የምትሆኑ። ይኸው እዚህ ጋር ህልምህን የጻፍከውን እዚህ ጋር አስቀምጠን ነው እያወራን ያለ ነው ማለት ነው። በጣም ጎበዝ ልጅ። ሌላ አንድ ጥያቄ ልጠይቅህ። ጠዋት ላይ ስትነሳ ምንድን ነው የምታደርገው? ጠዋት ከእንቅልፍ ገና ስትነሳ ምንድን ነው የምታደርገው? ከትምህርት ቀን ላይ ልብሴን ለብሼ ቁርሴን በልቼ ወጥቼ ትምህርት ቤት እሄዳለሁ። ትምህርት ቤት ትሄዳለህ? ቅዳሜ ደግሞ ቁርሴን በልቼ በጠዋት እወጣለሁ። በጠዋት ትወጣለህ? የት ነው የምትወጣው? ቅዳሜና እሑድ በታች ትጫወታለህ ከልጆች ጋር አይደል? ያው እንግዲህ እንደሚታወቀው ልትጫወት የምትችለው ነገር ይታወቃል አይደለ? መገመት አያስፈልገውም። ኳስ ነው አይደለም? ኳስ ስትጫወት በረኛ ነህ ወይስ ተከላካይ ነህ? ምንድን ነህ? አታክ አጥቂ ነህ? ስለዚህ አጥቂ። ለነገሩ ኳስ ላይ ሁሉም የራሳቸው ድርሻ አላቸው አይደለ? ስለዚህ በቃ አንተ ስትኖር ያ ኳስ ጨዋታው በጣም ጥሩ ነው የሚሆነው። በጣም ደስ ይላል። ወደ ትምህርት ቤት እንሂድ። ትምህርት ቤት ውስጥ በጣም የምትወደውን አስተማሪና በጣም የምትወደውን ሰው ማለት ተማሪ ሴትም ሊሆን ይችላል ወንድም ሊሆን ይችላል፣ እስቲ ግለጽልኝ። ወደ አስተማሪ ሚስተር ዘመኑ፣ ሳብጀክቱም ሳይንስ ነው እና የምወደው ተማሪ ጓደኛዬም ዳግም ነው። ጓደኛ ዳግምን ለምንድን ነው የምትወደው? ኳስ ስለሚችል። በአንተ ፊት ለመወደድ ኳስ መቻል አለበት የለበትም? ግን በጣም እንድትወደኝ ከባድ ነው አይደለም? ኳስ የማይችል ሰው በጣም መውደድ ይከብዳል። ስለዚህ ጓደኛ ነው የምትወደው ኳስ ስለሚችል አብሮ ስለሚያጫውት ነው። በጣም ደስ ይላል። ሚስተር ዘመንንስ? ትንሽ ስለሚፈቅድልን። ምን ይፈቅድላቸዋል? ስንጠይቀው ይፈቅድልናል። ይፈቅድልናል። ስለዚህ ሀሳባችሁን ይረዳችኋል ማለት ነው። የምታስቡትን ነገር የምትፈልጉትን ነገር ስለሚረዳችሁ ሚስተር ዘመንን ትወደዋለህ። ደግሞ የሚገርመው ሚስተር ዘመን የሳይንስ መምህር ነው። አንተ የምትወደው ትምህርት እሱን ነው። ሲያስተምርን በጣም ጎበዝ ነው። እስቲ ንገረኝ፣ እንዴት ነው? በጣም ያስረዳችኋል? እስቲ ንገረኝ በደንብ ስለሚስተር። ይገባል። በደንብ ሲያስረዳ በደንብ ነው የሚገባ። በጣም ነው ደስ የሚለው። እና በዚህ አጋጣሚ ሚስተር ዘመን ቅዱስ በጣም ነው የሚወድህ። እንደሚወድ ነግሬልሃለሁ። አስተማሪ አንተን በጣም ነው የሚከታተለው፣ በጣም ይረዳናል ብሏል። ስለዚህ ያው የፍቅሩን ሁኔታ እንድትረዳው ያው ገልጫለሁኝ። በጣም ጥሩ። ከትምህርት ቤት ደግሞ እንውጣ። ከትምህርት ቤት ልክ ስትመለስ ቤት ስትገባ ምንድን ነው የምታደርገው? ኮምፒውተር ነው የምታየው? ኦኬ። ልብስህን ስትቀይር የት ጓን የምታስቀምጠው? ምን አድርገው? ዝም ብለህ ውርውር ነው የምታደርገው? አጣጥፈህ ነው የምታስቀምጠው? ስለዚህ በስነ ስርዓት ነው የምታስቀምጠው። በጣም ጎበዝ ልጅ። ቤት ውስጥ ምን አይነት ነገር ታግዛለህ? ምግብ መስራት ትችልበታለህ እንዴ? ሰርተህ ማታውቅም? ታዲያ ሰርተህ ማታውቅ ከሆነ ምግብ እንዴት ነው? በመብላት ነው የምታግዘው እንዴ? አይደለም። ፎሶሊያ ቀንጥስ ነው ቀንጥስ ነገር ከተማ ነው። ኧረ ፎሶሊያ መቀንጠስ ትችልበታለህ? ከዛ ፎሶሊያንም ትከትፋለህ? ለየት ያለ ችሎታ ነው ያለ። በጣም ጎበዝ ልጅ። ስለዚህ እናትህን ታግዛታለህ ማለት ነው። ማንን ነው የምታግዘው? ማን ሲሰራ ነው የምታግዘው? ሁሉም። ማን ናቸው የሚሰሩት? እስኪ ንገረኝ። አባቴ፣ እናቴና መካከለኛ ናት። በጣም ጥሩ። አሁን ከዚህ በኋላ ቅዱስዬ ደግሞ ሌላ ነገር እናደርጋለን። በዚህ ሳምንት ልደታቸውን ያከበሩ ልጆችን እንኳን አደረሳችሁ መልእክት እናስተላልፋለን። ስለዚህ ለማስተላለፍ የምትፈልገው ሰው አለን?
ክርስቲያን ጥላሁን የሚባል ልደቱ ነበረ። እንኳን ተወለደ። የቅዱስ ከዝን ክርስቲያን ጥላሁን ቅዱስ እንዳለው በብርሃን ሚዲያ የልጆች ፕሮግራም ስም እንኳን ተወለድክ። እንዲሁም በቀጣይ ደግሞ ቅዱስዬ የምናደርጋለን መሰለህ በዚህ ሳምንት ከአንተ ከዝን ውጪ ሌሎችም ደግሞ ልደታቸውን ያከበሩ ልጆች አሉ። ስለዚህ እንኳን ተወለዳችሁ ብለህ መልካም መልእክት የመልካም መግለጫ መልእክት አስተላልፍላችሁ። በዚህ ሳምንት ልደታችሁ የተከበረላችሁ ሁላችሁ እንኳን ተወለዳችሁ። በጣም እናመሰግናለን። እኔም ከቅዱስ ጋር ኮርጄ ማለት ነው በብርሃን ሚዲያ የልጆች ፕሮግራም ስም በዚህ ሳምንት ልደታችሁን ያከበራችሁ ልጆች በሙሉ እንኳን ተወለዳችሁ። እንዲሁም ደግሞ በተጨማሪ በብርሃን ሚዲያ ላይ እንኳን አደረሳችሁ መልእክት እንዲደረግላችሁ የምትፈልጉ ልጆች፣ ቤተሰቦች እንዲሁም ደግሞ ሰርፕራይዝ ማድረግ የምትፈልጉ ሰዎች ከታች በተጻፈው ስልክ ቁጥር በመደወል ወይም ደግሞ ቴሌግራም ላይ በመጻፍ ከበርለትን ልጅ ወይም ደግሞ ህፃን ፎቶ መላክም ትችላላችሁ። አብረን እዚህ እንኳን አደረሳችሁ መልእክት ማስተላለፍ እንችላለን። አሁን ከዚህ ቀጥሎ የእንኳን አደረሳችሁ መልእክት የልደት መዝሙር ይቀርባል። አብረን እንኳን አደረሳችሁ እንኳን ተወለዳችሁ ብለን መልካም መልእክት እናስተላልፍላችኋለን። መልካም ልደት መልካም ልደት መልካም ልደት ርሑስ ልደት መልካም ልደት ጸሎታ ጋሪ መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም ልደት ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሃለች። ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሻለች። ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት መልካም ልደት Addunyaan gaariin kun kan keessan hundumtu jireenya gammachuu keessatti dhandhamtu. Addunyaan gaariin kun kan keessan hundumtu jireenya gammachuu keessatti dhandhamtu. ተመልሰናል። ውድ ተመልካቾቻችን ከቅዱስ ጋር ያለን ቆይታ ይቀጥላል። ቅዱስዬ በጣም ደስ የሚል ነገር ምንድን ነው? ወጥቶ መጫወት። ውጭ ወጥቶ መጫወት። ኦ በጣም ደስ ይላል። ደስ የሚል በጣም መጫወት ነው ማለት ነው። በጣም እሺ። በጣም ደስ የማይልህ የማትወደው ነገር? እንትን እዚህ ቤት ምንም ነገር ሳይደረግ ቁጭ ማለት። ጨዋታ ሳይኖር ዝም ብለህ ቁጭ ስትል ደስ አይልህም? በጣም ጥሩ። እሺ ሌላው ደግሞ ለነገሩ ዝም ብሎ ቁጭ ማለት በጣም እንትን ያደርጋል አይደል? ያስቸግራል፣ ይደብራል። እሺ ሌላው ደግሞ ጥያቄ ከምግብ በጣም የምትወደው ምግብ ምንድን ነው? በርገር። በርገር ይጣፍጣል? ዋው! እኔም ለነገሩ በርገር እወዳለሁ። ብዙ ሰው በርገር ይወዳል። እሺ ባልበላ ብለህ የምታስበው ምግብ? ፒዛ። እንዴ ፒዛ ትወዳለህ? ኧረ በስመ አብ! ፒዛ የሚወዱ ልጆች ጉዳቸው ፈላ። አንተ ቅዱስ ለምንድን ነው የማትወደው ፒዛ? አልፈልግም። አትፈልግም? በጣም የሚገርም ነገር ነው። እሺ ሌላው ደግሞ አንድ ነገር የምትፈራው ነገር አለ? እንዲሁ ባይሆን ነገር ብለህ የሚያስደነግጥ ነገር? ምንም ነገር አትፈራም? አንተ በጣም ደፋር ነህ። በጣም ጥሩ ነው። አንተ በጣም ጎበዝ ልጅ ነህ። እሺ ሌላ አንድ ጥያቄ ልጠይቅ። ቤተሰቦች ማለት ነው እናትና አባት ብዙ ጊዜያቸውን የሚያሳልፉት ምን እያደረጉ ነው? ከኛ ጋር የሚያሳልፉት ስራ አይሰሩም እንዴ? ይሰራሉ። ከእናንተ ጋር ብቻ ነው የሚያሳልፉት? እስኪ ንገረኝ እስኪ እንዴት እንደሆነ። ከስራ ሲመጡ ሁሌ የሚያሳልፉት ከኛ ጋር። ምን እያደረጉ? እራት እንበላለን፣ ምሳ እንበላለን።
ለቀን ውሎ ይጠይቋቸዋል? እንዴት ነው ያዋላችሁት? ከትምህርት ቤት እዛ ምን አሳልፋችሁ ይሏቸዋል? ሌላስ ምን ያደርጋሉ? ሌላ ቀን እንደዚህ ይቻላል። የቤት ስራስ ያሰሩ? አንተ ግን ወላጆቹ የሚሰሩትን ነገሮች ቀስ ቀስ እያልክ ነው የምትናገረው። ስለዚህ ረጅሙን ጊዜ ለእናንተ ይሰጧችኋል ማለት ነው። እሺ ትልልቅ ሰዎች ለልጆች ምን ቢያደርጉላቸው ጥሩ ነው? ይመክሯቸዋል እና እንደዚህ ታዘዙ ምናምን ያሉ ይመክሯቸዋል። እነዚህ ትልልቅ ሰዎች ለልጆች ምን ያደርጉላቸው ብለህ ነው ምክር የምትሰጠው? ታዘዙ፣ አታሸግሩ፣ አትራራጡ። ቅዱስዬ ደግሞ የኔ ጥያቄ አልገባህም። እኔ አማርኛ አልችልበትም እንዴ? ታዲያ እኔ ቆይ ሀሳቤን መግለጽ አልቻልኩም እንዴ? እኔ ልል የፈለግኩት ምን እንደሆነ ታውቃለህ? እነዚህ ትልልቅ ሰዎች ለህፃናት ምን ያርጉላቸው? ምን ቢያረጉላቸው ጥሩ ነው? ናይቻላቅ እኔ የኔ ሀሳብ ምን መሰለህ? ትልልቆቹ ሰዎች ለህፃናት አሁን ለእናንተ ትልልቅ ሰዎች ምን ያደርጉላችሁ? አሁን ለምሳሌ መጫወቻ ቦታ መውሰድ ሊሆን ይችላል። የምትፈልጉት እንደዚህ ትልልቅ ሰዎች ለልጆች እንደዚህ አድርጉላቸው የምትለው ነገር አለ? ይሄንን ጥያቄ መመለስ አልፈለግም? የኳስ ብቻ ሲሆን ነው እንደምትመልሰው? እሺ በቃ አልፌሃለሁ። እሺ አንተ ትልቅ ሰው ስትሆን መቼም ትልቅ ሰው መሆን አይቀርም አይደል? እንደኛ ትልልቅ ሰዎች ስትሆን ለሌላ ሰው ምን ማድረግ ትፈልጋለህ? ሽርሽር ቦታ መውሰድ። እሺ ማንን ነው ሽርሽር ቦታ የምትወስደው? ጓደኞቼ፣ ትናንሽ ልጆች ምናምን። እሺ ሰብሰብ አድርገህ ሽርሽር ቦታ ተወስድና ጨዋታ ምናምን ታጫውታቸዋለህ፣ ታዝናናቸዋለህ ማለት ነው። በጣም ጥሩ። ጨዋታ ትወዳለህ? በጣም ትወዳለህ አይደለ? ስለዚህ የምትወደው ጨዋታ ምን አይነት ነው? ያው አንዱ ይታወቃል። እኔ እሱ እንዳትለኝ ተመልካቾች፣ ኳስ እንደሚል የሚታወቅ ነገር ነው። ከኳስ ውጭ ነው የጠየኩት። ምንድን ነው? ከኳስ ውጭ አባሮሽ። ሌላስ? ሌላ ታግ መነካካት። ኧረ በስመ አብ! እኔ ታግ ምን እንደሆነ ምን አይነት በእኛ ዘመን አልነበረም። ታግ ምንድን ነው እስቲ ንገረኝ። ነክቶ መራራት። ነክቶ እስቲ እንዴት ነው ነገሩ እንዳል አስራ። አሁን እኔ ለምሳሌ ታግ ልጫወት ብል ምንድን ነው የማደርገው? አንቺን ነካሽ፣ አራጣሽ ከነካሽ ግዴታ አንቺን መንካት አለብን። ከዛ እኔ አንተ እኔን ስትነካኝ እሮጥብሃለሁ ማለት ነው። ከዛ ባረት ይዘኛለህ። እሱ ነው ማለት ነው። በጣም ጥሩ። ይሄ ለየት ያለ ጨዋታ ነው። ሰምቼው አላውቅም። በእኛ ዘመን የምንጫወተው አንድ ጨዋታ አለ። ምናልባት እኔ በብርሃን ሚዲያ ዩቲዩብ ቻናል ላይ እንዲሁም ቲክቶክ ላይ ትልልቅ ሰዎችን አጫውታቸዋለሁ እና ያንን ጨዋታ ታውቀው እንደሆነ አላውቅም። ሰኞ ማክሰኞ የሚባል ጨዋታ ታውቃለህ? እውነት በለኝ። ስለዚህ እሱን ጨዋታ አሁን ያጫውታለሁ። አባሮሽም አይደለም ኳስም አይደለም። ምንድን ነበር ያለው? አይደለም እንዲህ ተነክቶ የሚሮጠው ታግንም አይደለም። ስለዚህ ሰኞ ማክሰኞ እንጫወታለን። ደስተኛ ነን። በቃ አሁን ወደዛ ጋር እንሄዳለን። ጨዋታ እንጫወታለን። ጨዋታውን ካሸነፍክ ሽልማት አለ፣ ከተሸነፍ ግን ሽልማት የለም። ስለዚህ ለማሸነፍ ጎበዝ መሆን አለብን። ተመልከች ነይ ጓደኛዬ፣ ብዙ ሰው አለ። አይደለም ሌላም ስጦታ አለ። ኳስ በጣም ስለምትወድ የመጀመሪያ ስጦታ ኳስ ነው። ሌላው ደግሞ እዚህ ውስጥ ያለውን ተመልከት። ምንድን ነው ያለው? ኤሊፖፕ ነው ያለው። ኤሊፖፕ ትወዳለህ? ትወዳለህ። ስለዚህ በጣም ነው የምናመሰግነው። በጣም ጎበዝ ተጫዋች ነው። ያው ናልቀት ቅዱስዬ፣ ከጨዋታ መልስ ደከመህ አይደለ? ስለዚህ ና ውሃ እንጠጣ።
ውሃ እኮ ያበረታል። ውሃ ደስ ይላል አይደል ቅዱስዬ? በጣም ደስ ይላል። በጨዋታው መቼም ደስተኛ እንደሆንክ እርግጠኛ ነኝ። ለመሆን የፈለግከውን ነገር ነግረናል። እዚህ ጋር የተቀመጠው ነው። ያሰብከው ሀሳብ ምኞትህ እንዲሳካ ምኞቴ ነው። እሺ፣ ለብርሃን ሚዲያ የልጆች ፕሮግራም ላይ ለመቅረብ ፈቃደኛ ሆነ ስለተገኘ ቅዱስ በብርሃን ሚዲያ የልጆች ፕሮግራም ስም በጣም አመሰግናለሁ። በብርሃን ሚዲያ እኔን እንግዳ ስላደረጋችሁ እኔም አመሰግናለሁ። እሺ፣ ፕሮግራማችን እየጨረስን ያለነው ውድ ተመልካቾቻችን፣ ልጆች ህልማችሁን አትተዉ፣ ትልቅ ቦታ ላይ መድረስ ትችላላችሁ የሚላችሁ የብርሃን ሚዲያ መልእክት ነው። ለዛሬው ፕሮግራማችንን ጨርሰናል። ሰላም ሁኑ። እኔ በፈረስ አንቺ በአህያ